ራሳችሁን ሁኑ። ምክንያቱም ዓለም ከዚህ ቀደም በቂ አስመሳይ ሰዎች አሏት። በርካታ ሰዎች ሙሉ ሕይወታቸውን እያስመሰሉ ያሳልፋሉ። ከተሳካላቸው ሰዎች ጋር ተስማምቶ ለመገኘት ያስመስላሉ። ደስተኛ ለመምሰል ያስመስላሉ። ያልሆኑትን ለመሆን ያስመስላሉ። እናም ቀስ በቀስ ራሳቸውን እያጡ ይሄዳሉ። የሰዎችን ተቀባይነት ለማግኘት ይሮጣሉ። መንጋውን ይከተላሉ። በሌሎች ሰዎች እይታና ፍላጎት መሰረት ላይ ይኖራሉ። ነገር ግን እዚህ ጋር አንድ ጥያቄ ልጠይቃችሁ። በዚህ ሂደት ውስጥ ማንነታችሁን የምታጡ ከሆነ የሰዎችን ተቀባይነት ማግኘት ጥቅሙ ምንድን ነው? ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬም እንደተለመደው ለህይወታችሁ የሚጠቅም ወርቃማ የሆነ ቪዲዮ ይዘን መጥተናል። እስከ ፍጻሜ አብራችሁን ቆዩ። ስለምታደርጉልን ድጋፍና ማበረታቻ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ክብረት ይስጥልን። እናመሰግናለን። ይህ ሎጎስ ቲዩብ ነው። ራሳችሁን ሁኑ። ምክንያቱም ዓለም ከዚህ ቀደም በቂ አስመሳይ ሰዎች አሏት። በርካታ ሰዎች ሙሉ ሕይወታቸውን እያስመሰሉ ያሳልፋሉ። ከተሳካላቸው ሰዎች ጋር ተስማምቶ ለመገኘት ያስመስላሉ። ደስተኛ ለመምሰል ያስመስላሉ። ያልሆኑትን ሰው ለመሆን ያስመስላሉ። እናም ቀስ በቀስ ራሳቸውን እያጡ ይሄዳሉ። የሰዎችን ተቀባይነት ለማግኘት ይሮጣሉ። መንጋውን ይከተላሉ። በሌሎች ሰዎች እይታና ፍላጎት መሰረት ላይ ይኖራሉ። ነገር ግን እዚህ ጋር አንድ ጥያቄ ልጠይቃችሁ። በዚህ ሂደት ውስጥ ማንነታችሁን የምታጡ ከሆነ የሰዎችን ተቀባይነት ማግኘት ጥቅሙ ምንድን ነው? በሕይወታችሁ ውስጥ ትልቁ ዋጋ የምታገኙት ነገር ሳይሆን የምትሆኑት ሰው ወይም የምትሆኑት ማንነት ነው። እናም ሌላ ሰውን ለመምሰል እየሞከራችሁ ታላቅ መሆን አትችሉም። በጥንቃቄ አድምጡ። የተወለዳችሁት የሌላ ሰውን ሕይወት ለመኮረጅ አይደለም። የተወለዳችሁት የራሳችሁ ድምፅ፣ የራሳችሁ ዓላማ እና የራሳችሁ ስጦታ ኖሯችሁ ነው። ነገር ግን ዓለም ልትቀይራችሁ ትሞክራለች። እንደ ሌሎች እንድታስቡ፣ እንደ ሌሎች እንድትለብሱ፣ እንደ ሌሎች እንድትኖሩ ትነግራችኋለች። እናም ካልተጠነቀቃችሁ ፈጽሞ የማትመጥኑበት ቦታ ላይ ለመካተት አያሌ ዓመታትን ታባክናላችሁ። የተራ ሰዎች አስተያየት የወደፊት ዕጣ ፋንታችሁን እንዲወስን አትፍቀዱ። ምክንያቱም ተራ ሰዎች ትክክለኛነታቸውን ይፈራሉ። በራስ መተማመንን ይፈራሉ። እውነተኛነትን ይፈራሉ። ብቻቸውን ለመቆም የሚደፍሩትን ማንኛውንም ሰዎች ይፈራሉ። ታላቅነት ግን መቼም ቢሆን ከግልባጭነት ወይም ከመኮረጅ አይመጣም። የሚመጣው ከደፋርነት ነው። እኔ ማንነቴ ይህ ነው ለማለት ከሚያስችል ደፋርነት ይመጣል። እናም አዎ ሰዎች ሳይረዷችሁ ቀርተው ሊሆን ይችላል። አንዳንድ ሰዎች ሊፈርዱባችሁ ይችላሉ። አንዳንዶች ደግሞ ትተዋችሁ ሊሄዱ ይችላሉ። ግድ የለም ይተዋችሁ። ምክንያቱም የእናንተ ሥራ ሁሉንም ሰው ለማስደሰት መጣር አይደለም። የእናንተ ሥራ የራሳችሁን ማንነት ከትናንትናው ይልቅ ዛሬ ላይ ማሻሻል ነው። በየቀኑ ጭምብል አድርጎ መኖሩ፣ በየቀኑ የሰዎችን ማረጋገጫ መፈለጉ፣ በሌሎች ሰዎች ፈቃድ መኖሩ ምን ያክል አድካሚ እንደሆነ አስቡት። ያ ነፃነት አይደለም፣ ያ እስር ቤት ነው። እውነተኛ ነፃነት የሚጀምረው በማንነታችሁ መመቻቸት ስትጀምሩ ነው፣ ወይም ማንነታችሁን ስትቀበሉት ነው። በስራችሁ ላይ ከምትለፉት በላይ በራሳችሁ ላይ ጠንክራችሁ ስሩ። ራሳችሁን ገንቡ። ራሳችሁን እወቁ። ራሳችሁን አክብሩ። ምክንያቱም አንድ ጊዜ እውነተኛ ራሳችሁን ከሆናችሁ አንድ ኃይለኛ ነገር ይከሰታል። ማወዳደርን ታቆማላችሁ። ማስመሰልን ታቆማላችሁ። የሰዎችን ተቀባይነት ፍለጋ መሮጥ ታቆማላችሁ። እናም በሰላም በራስ መተማመን እና በዓላማ መኖር ትጀምራላችሁ። ስለዚህ ስለ ማንነት፣ ስለ ራስ ዋጋ፣ ስለ ራስ መተማመን፣ ስለ እውነተኛነት እና ከሁሉም በላይ ደግሞ መሸሸግን አቁማችሁ በመጨረሻም መሆን ወዳለባችሁ ሰው ወይም መሆን ወዳለባችሁ ማንነት እንዴት መለወጥ እንደምትችሉ በግልጽ እንነጋገራለን። ምክንያቱም እውነት ቀላል ነው። በዓለም ላይ ያሉ በጣም ጠንካራ ሰዎች ራሳቸውን ለመሆን የደፈሩ ናቸው። በሕይወት ውስጥ ትልቁ ፈተና
ዓለም እንደ ሌሎች እንድትሆኑ በሚያስገድዷችሁ ሁኔታዎች ውስጥ ራሳችሁን ሆናችሁ መገኘታችሁ ነው። ስለዚህ ጉዳይ በደንብ አስቡበት። ወደዚህ ዓለም ከተቀላቀላችሁበት ቅጽበት ጀምሮ ሰዎች ማን መሆን እንዳለባችሁ፣ እንዴት ማድረግ እንዳለባችሁ፣ እንዴት መናገር እንዳለባችሁና እንዴት ማሰብ እንዳለባችሁ ይነግሯችኋል። እናም ቀስ በቀስ ሳታውቁት ለሰዎች ተቀባይነት ስትሉ ራሳችሁን መለወጥ ትጀምራላችሁ። እውነተኛ ሐሳባችሁን ትደብቃላችሁ። እውነተኛ ስብዕናችሁን ትደብቃላችሁ። ልዩነታችሁን ትደብቃላችሁ። ለምን? ምክንያቱም አብረዋችሁ ካሉ ሰዎች ጋር ተስማምታችሁ መገኘት ስለምትፈልጉ። ነገር ግን አደጋው እዚህ ጋር ነው። እንደ ሌሎች ለመሆን በሞከራችሁ ቁጥር ከራሳችሁ እየራቃችሁ ትሄዳላችሁ። ይህም ባዶነትን ይፈጥርባችኋል። ምክንያቱም በውስጣችሁ እያስመሰላችሁ እንደሆነ ታውቁታላችሁ። በሌሎች ሰዎች እይታ መሰረት እየኖራችሁ እንደሆነ ታውቁታላችሁ። እናም ያ ስሜት ሰላማችሁን በቀስታ ማጥፋት ይጀምራል። ሁሉንም ሰው ለማስደሰት በሞከራችሁ ቁጥር መጨረሻው ራሳችሁን ማጣት ሊሆን ይችላል። አሁን እዚህ ጋር በጥንቃቄ አድምጡኝ። ራሳችሁን በመሆን ውስጥ ትልቅ ኃይል አለ። እውነተኛ ኃይል፣ ማስመሰል የሌለው ትዕይንት ያልሆነና መኮረጅ የሌለበት ነው። በቀላሉ ስለ ማንነታችሁ ታማኝ መሆን አለባችሁ። ምክንያቱም እውነተኛነታችሁ ነፃነትን ይፈጥርላችኋል። የሰዎችን ተቀባይነት መፈለግ ታቆማላችሁ። ራሳችሁን ከሌሎች ሰዎች ጋር ማወዳደርን ታቆማላችሁ። ሰዎችን ለማስደመም ወይም ሰዎችን ለማስደነቅ ራሳችሁን ማታከትና ማድከም ታቆማላችሁ። እናም ለመጀመሪያ ጊዜ በተለየ መንገድ መተንፈስ ትጀምራላችሁ። በሰላም መኖር ትጀምራላችሁ። አብዛኛዎቹ ሰዎች ያንን ሰላም መቼም አያውቁትም። ምክንያቱም ሙሉ ሕይወታቸውን በትወና አሳልፈውታል። ስኬታማ እንደሆኑ በማስመሰል፣ በራሳቸው እንደሚተማመኑ በማስመሰል፣ ደስተኞች እንደሆኑ በማስመሰልና በሌሎች። ነገር ግን ማስመሰል በጣም አድካሚ ነው። በሐሰተኛ ማንነት ላይ ትርጉም ያለው ሕይወት መገንባት አትችሉም። ይዋል ይደር እንጂ ጭምብሉ ይከብዳል። ራሳችሁን መሆን አስፈላጊ የሆነበት ለዚያ ነው። ምክንያቱም ማስመሰልን ባቆማችሁበት ቅጽበት ጥንካሬያችሁን ወይም ጉልበታችሁን ትመልሱታላችሁ። አሁን ይህንን በጥልቀት ተረዱ። ስኬታማ ለመሆን ሌላ ሰው መሆን አያስፈልጋችሁም። የራሳችሁ ወይም ከትናንትናው ማንነታችሁ የተሻላችሁ መሆናችሁ ብቻ ነው የሚያስፈልጋችሁ። የእናንተ ታሪክ ዋጋ አለው። የእናንተ ስብዕና ዋጋ አለው። የእናንተ ድምፅ ዋጋ አለው። በውስጣችሁ ማንም ሊተካው የማይችለው ልዩ ነገር አለ። ነገር ግን ሕይወታችሁን ሌሎችን ሰዎች በመምሰል ካሳለፋችሁት ያ ልዩነታችሁ መቼም አያድግም። እናም ዓለም እውነተኛውን እናንተን ታጣለች። በስራችሁ ላይ ከምትለፉት በላይ በራሳችሁ ላይ ጠንክራችሁ ስሩ። ያ ማለት ማን እንደሆናችሁ፣ ምን እንደምታምኑ፣ ምን እንደምታከብሩ፣ በእርግጥ ምን አይነት ሕይወት እንደምትፈልጉ ማወቅ ማለት ነው። ማህበራዊ ሚዲያ ወይም ሶሻል ሚዲያ የሚነግራችሁን አይደለም፣ ሌሎች ሰዎች የሚነግሯችሁንም አይደለም፣ እናንተ የምታስቡትን ነው። ምክንያቱም ራሳችሁን ስታውቁ በቀላሉ መቆጣጠር ትችላላችሁ። የሰዎች አስተያየት፣ ፍርሃትና ማወዳደር የሚለው ነገር በላያችሁ ላይ ያለውን ኃይል ያጣል። እናም በራስ መተማመናችሁ ማደግ ይጀምራል። ሐሰተኛ በራስ መተማመን አይደለም፣ እውነተኛ በራስ መተማመናችሁ። ያ ማለት ከራስ አክብሮት የሚመጣው አይነት ማለት ነው። ተመልከቱ፣ በጣም ጠንካራ የሆኑ ሰዎች ሁል ጊዜ ጮክ የሚሉት አይደሉም። አንዳንዴ በጣም ጠንካራ የሆኑ ሰዎች በቀላሉ እውነተኛ የሆኑት ናቸው። ማን እንደሆኑ ታውቃላችሁ። እናም ለሰዎች ተቀባይነት ሲሉ ራሳቸውን አታለው አያልፉም። ያ ደግሞ ደፋርነትን ይጠይቃል። ምክንያቱም ሰዎችን ማስደሰት ደህንነት ይሰጣል። ከግጭት ታመልጣላችሁ፣ ከመቃወም ታመልጣላችሁ፣ ከማይመቹ ነገሮች ታመልጣላችሁ። ነገር ግን ደህንነት ከዋጋ ጋር ይመጣል። ዋጋው እውነተኛነት ነው። እናም እውነተኛ ራሳችሁን ችላ ባላችሁ ቁጥር ባዶነት እየተሰማችሁ ይመጣል። ልብ ብላችሁ አድምጡኝ። ቸር በመሆን ላይ ምንም ስህተት የለውም። ስለ ሌሎች በማሰብ ላይ ምንም ስህተት የለውም። ነገር ግን
በቸርነትና በራስ ማታለል መካከል ትልቅ ልዩነት አለ። በርካታ ሰዎች የሌሎችን ስሜት ለመጠበቅ ሲሉ ሰላማቸውን ይሰዋሉ። የእነሱ ያልሆነውን የስነ ልቦና ሸክም ይሸከማሉ። እናም በመጨረሻ ይደክማሉ። ምክንያቱም ማስመሰል አድካሚ ነገር ነው። ራሳችሁን ሁል ጊዜ እያኮማተራችሁ ኃይለኛ ሕይወት መገንባት ጭራሽ የማይታሰብ ነው። ስለዚህ ሁል ጊዜ የሰዎችን ማረጋገጫ መፈለግን ማቆም አለባችሁ። ትዕቢተኛ ስለሆናችሁ ሳይሆን በመጨረሻ የራስ አክብሮትን ስላዳበራችሁ። የራስ አክብሮት ማለት ሁሉም ሰው በእኔ ላይ መስማማቱ አያስፈልገኝም፣ ሁሉም ሰው ሊወደኝ አያስፈልግም፣ በማንነቴ ጸንቼ እቆማለሁ ያስብላል። ያ ነው ብስለት ማለት። አሁን አንድ ኃይለኛ ነገር ልንገራችሁ። ለሰዎች ስሜት መኖር ባቆማችሁበት ቅጽበት አደገኛ መሆን ትጀምራላችሁ። ምክንያቱም በራሳችሁ ታስባላችሁ፣ በዓላማ ትንቀሳቀሳላችሁ፣ በይሉኝታ መሸማቀቅ ታቆማላችሁ፣ በሌሎች ሐሳብ መመራት ታቆማላችሁ። እናም ነፃነታችሁ እዚህ ጋር ይጀምራል። በታማኝነት የመናገር ነፃነት፣ የራሳችሁን መንገድ የመከተል ነፃነት፣ እውነተኛ ራሳችሁን የመሆን ነፃነት። ለተሻለ የወደፊት ጊዜያችሁ ዋና ቁልፉ እናንተ ናችሁ፣ ሌሎች ሰዎች አይደሉም፣ የሕዝብ አስተያየትም አይደለም፣ እናንተው ራሳችሁ ናችሁ። ነገር ግን ያንን የወደፊት ጊዜ ለመገንባት ማንነታችሁን ለሌሎች ሰዎች አሳልፋችሁ መስጠት ማቆም አለባችሁ። ዓለምን እኔ በቂ ነኝን ብላችሁ መጠየቅ ማቆም አለባችሁ። ምክንያቱም የእናንተ ዋጋ በጭብጨባ ሊለካ አይችልም። አንዳንዶች ዛሬ ያጨበጭቡላችኋል፣ ነገ ደግሞ ይነቅፏችኋል። ስለዚህ በራስ መተማመናችሁን ባልተረጋገጠ መሰረት ላይ አትገንቡት፣ በውስጣችሁ አሳድጉት። እሴቶቻችሁን ወይም ያላችሁን ዋጋ እወቁት፣ ዓላማችሁን እወቁ፣ መሪነታችሁንም እወቁ። እናም በጽናት ቁሙባቸው። ሰዎች ባይስማሙና ትተዋችሁ ቢሄዱ እንኳን ከአቋማችሁ ፈቀቅ እንዳትሉ። ምክንያቱም ሐሰተኛ ተቀባይነትን ማጣት ራስን ከማጣት 10 እጅ ይሻላል። እስቲ አሁንም አንድ ጥያቄ ልጠይቃችሁ። ሰው ምን ይለኛል ብላችሁ በመፍራታችሁ ምክንያት ስንት ህልሞቻችሁን ችላ ብላችኋል? መገፋትን በመፍራታችሁ ምክንያት ስንት ጊዜ እውነተኛ ስብዕናችሁን ደብቃችኋል? ያ ፍርሃት ሕይወታችሁን መካን ያደርገዋል። በራስ መተማመንን ይሰርቃል፣ እውነተኛነትን ይሰርቃል፣ አቅምን ይሰርቃል። ነገር ግን ዛሬ በተለየ መንገድ መምረጥ ትችላላችሁ። ማስመሰልን፣ ትዕይንትን፣ በሰዎች ዘንድ ተቀባይነት ለማግኘት ስትሉ ራሳችሁን ማኮማተርን ማቆም ትችላላችሁ። እናም በመጨረሻ በታማኝነት መኖር መጀመር ትችላላችሁ። ሁሉም ሰው ጉዟችሁን አይረዳው፣ ሁሉም ሰው እድገታችሁን አይደግፈው። ነገር ግን ያ ምንም አይደለም። ምክንያቱም በሕይወት ውስጥ ዓላማችሁ ሁሉን ሰው ማስደሰት አይደለም። ዓላማችሁ ሙሉ በሙሉ ራሳችሁን መሆን ነው። ራሳችሁን በደንብ ባወቃችሁ ቁጥር ሕይወታችሁ እጅግ የተሻለ ይሆናል። ለአንዲት ደቂቃ ዘወር ብላችሁ አስቡ፣ ምክንያቱም ይህ ቪዲዮ እጅግ አስፈላጊ ነው። አብዛኛዎቹ ሰዎች ሕይወታቸውን ዓለምን ለመረዳት በመሞከር ያሳልፋሉ። ነገር ግን በጣም ጥቂት ሰዎች ናቸው ራሳቸውን ለመረዳት ጊዜ የሚወስዱ። እናም ይህ ነገር እጅግ አደገኛ ነው። ለምን መሰላችሁ? ማን እንደሆናችሁ ካላወቃችሁ ዓለም ማን መሆን እንዳለባችሁ ትነግራችኋለች። ሰዎች አስተሳሰባችሁን ይቀርጹታል። ማህበራዊ ሚዲያ ማንነታችሁን ይቀርጸዋል። ሌሎች ሰዎች ውሳኔያችሁን ይቀይሩታል። እናም ሳይቆይ የእናንተ እንኳን የማይመስል ሕይወት መኖር ትጀምራላችሁ። ነገሮች እንዲቀየሩ መጀመሪያ እናንተ መቀየር አለባችሁ። ነገር ግን ለውጥ የሚጀምረው በነቃ ህሊና ነው። የራሳችሁ ንቃተ ህሊና፣ ራሳችሁን በትኩረት የመመልከት ችሎታ፣ ልምዶቻችሁን፣ ሐሳባችሁን፣ ጥንካሬያችሁንና ድክመቶቻችሁን መቀበል ስትችሉ ነው። ይህ የሚጠቅማችሁ ራሳችሁ ላይ ለመፍረድ ሳይሆን ራሳችሁን ለመረዳት ነው። ምክንያቱም እናንተ ያልተቀበላችሁትን ሕይወት ማንም ሊቀበልላችሁ አይችልም። እናንተ ያልተቀበላችሁትን ማንነት ማንም አይቀበልላችሁም። እናንተ የምትንቁትን ሕይወት ማንም አያከብርላችሁም። ለመሆኑ ለመጨረሻ ጊዜ ብቻችሁን የተቀመጣችሁት መቼ ነበር? ያ ማለት
ሐሳባችሁ ሳይከፋፈል ወይም ሳይበታተን፣ ስልክ በሌለበት፣ ጫጫታ በሌለበት፣ መዝናኛ በሌለበት እናንተና ሐሳቦቻችሁ ብቻ። አብዛኛዎቹ ሰዎች ያንን ጸጥታ ይሸሹታል። ለምን? ምክንያቱም ጸጥታ እውነቱን ያወጣል። በእርግጥ የምትፈልጉትን ነገር፣ በእርግጥ አስፈላጊ የሆነውን፣ በእርግጥ ማን እንደሆናችሁ ያ ጸጥታ ያወጣዋል። እናም በርካታ ሰዎች ያንን ግንኙነት ይፈሩታል። ከራሳቸው ጋር መሆንን ወይም ከራሳቸው ጋር ማውራትን ይፈሩታል። ስለዚህ ትኩረታቸው ተበታትኖ ተጠምደው ሁል ጊዜ ጫጫታ ሲመገቡ ይኖራሉ። ነገር ግን እድገት ማሰላሰልን ይጠይቃል። በትልልቅ ነገሮች ላይ ብዙ ጊዜያችሁን አውሉ። እናም በሕይወት ውስጥ ካሉ ትልልቅ ነገሮች አንዱ ራስን ማወቅ ነው። ምክንያቱም ራስን ማወቅ ሁሉን ነገር ይለውጣል። ራሳችሁን ስታውቁ ሌሎችን መምሰል ታቆማላችሁ። አስፈላጊ ያልሆኑ ነገሮችን መከታተል ታቆማላችሁ። በሌሎች ሰዎች እይታ መሰረት መኖርን ታቆማላችሁ። እናም ከእውነተኛ እሴቶቻችሁ ጋር የሚስማሙ ውሳኔዎችን ማድረግ ትጀምራላችሁ። ያ እውነተኛው የእናንተ ኃይል ነው። አንድ እንድታውቁልኝ የምፈልገው እውነት እናንተ ፍጹም አይደላችሁ። በዚህ ምድር ላይ ማንም ፍጹም የለም። ሕሊናችሁ ንቁ ነው ማለት ድክመት የለብኝም ብሎ ማስመሰል አይደለም። ድክመቶችን ፊት ለፊት ለመጋፈጥ ድፍረት ማግኘት ነው። አዎ ነገሮችን አዘገያለሁ። አዎ አብዝቼ አስባለሁ ወይም እጨነቃለሁ። አዎ የሰዎችን ማረጋገጫ እፈልጋለሁ። አዎ በራሴ እጠራጠራለሁ ብሎ ማመን ነው። ለራስ ግልጽ መሆን ደግሞ እድገትን ያፋጥናል። በአንጻሩ ክህደት ባላችሁበት እንድትቆሙ ያደርጋችኋል። የማትጋፈጡትን ነገር መለወጥ አትችሉ። እዚህ ምድር ላይ ስኬታማ የሆኑ ሰዎች ድክመት የሌላቸው ሰዎች አይደሉም። ነገር ግን በየቀኑ ከራሳቸው ጋር የሚያወሩ የጥሞና ጊዜ ያላቸውና በቋሚነት ራሳቸውን ለመለወጥ ተግተው የሚሰሩ ናቸው። ልብ በሉ፣ አንድ አስፈላጊ ነገር ልንገራችሁ። ንቃተ ሕሊናችሁ ጥንካሬያችሁን፣ ተፈጥሯዊ ስጦታችሁን፣ እሴቶቻችሁን ወይም ዋጋችሁን፣ ዓላማችሁንም እንድታገኙ ይረዳችኋል። ምክንያቱም እያንዳንዱ ሰው በውስጡ ልዩ ጸጋ ወይም ልዩ ስጦታ አለው። ነገር ግን ሁል ጊዜ ራሳችሁን ከሌሎች ሰዎች ጋር የምታወዳድሩ ከሆነ የራሳችሁን ማንነት መቼም አታሳድጉትም። እነሱን በመምሰል ሐሳባችሁን ትበታትኑታላችሁ። ሰዎችን መምሰል ደግሞ ራሳችሁን እንዳትሆኑ ውስጣችሁን ያደክመዋል። ራስን ማወቅ እጅግ አስፈላጊ የሆነው ለዚህ ነው። ስለሆነም አንድ ጊዜ ራሳችሁን ከተረዳችሁ በራስ መተማመን በተፈጥሮ የሚያድግ ነገር ነው። ሐሰተኛ በራስ መተማመን አይደለም፣ ወይም ግርግር ያለበት በራስ መተማመን አይደለም። ማንም ያላወቀው እናንተ በጸጥታ የገነባችሁት ራስ መተማመናችሁ ማለቴ ነው። አንድ ነገር በጥልቀት እንድታዩልኝ እፈልጋለሁ። የሕሊናችሁ ንቃት የአንድ ጊዜ ክስተት አይደለም፣ የሕይወት ዘመን ሂደት ነው። መማርን ትቀጥላላችሁ፣ ማደግን ትቀጥላላችሁ፣ መሻሻልን ትቀጥላላችሁ። ያ ደግሞ ትልቅ አዋቂነት ነው። ራሳችሁን በደንብ አጥኑ፣ ልምዶቻችሁን ተረዱ፣ ለአስተሳሰባችሁ ትልቅ ትኩረት ስጡ። ሕይወታችሁ ሁል ጊዜ የውስጥ ዓላማችሁን ያንጸባርቃል። እናም የውስጥ ዓላማችሁ ግልጽ ሲሆን የውጭ ዓላማችሁም መለወጥ ይጀምራል። ራሳችሁን ለማወቅ ጊዜ እስካልወሰዳችሁ ድረስ እውነተኛ ማንነታችሁን መሆን አትችሉም። እውነተኛ እናንተነታችሁን ማግኘት አትችሉም። ስለዚህ ረጋ በሉ፣ ለራሳችሁ ታማኝ ሁኑ፣ በጥልቀት አስቡ። እዚህ ላይ ጫጫታ የደበቀው፣ የተለያዩ ጫናዎች የደበቁት፣ የተለያዩ የሰው ሐሳቦች የደበቁትና የተሸሸገው እውነተኛው ማንነታችሁ አለ። እናም አንድ ጊዜ ያንን ሰው ካገኛችሁት ሁሉም ነገር መለወጥ ትችላላችሁ። ከሌሎች ሰዎች ተለይተው ለመገኘት የደፈሩ ጥቂት ሰዎች አብዛኛውን ጊዜ ዓለምን የሚለውጡ ሰዎች ናቸው። ስለ ደፋርነት እንነጋገር። ስለ አካላዊ ደፋርነት ሳይሆን ስለ ስሜታዊ ወይም ጥልቅ ስለሆነው ደፋርነት፣ ማስመሰል በሞላበት ዓለም ውስጥ ራስን የመሆን ደፋርነት። ምክንያቱም አብዛኛዎቹ ሰዎች ተለይተው ለመቆም ይፈራሉ።
ብቻቸውን ለመቆም ይፈራሉ። ፍርድን ወይም ሰው ምን ይለኛል የሚለውን ይፈራሉ። መገፋትን ይፈራሉ። ተቀባይነት ማጣታቸውንም ይፈሩታል። ስለዚህ መንጋውን ይከተላሉ። ዝም ብለው ካገኙት ሰው ጋር ይንጋጋሉ። እናንተን የማይመጥን ስብስብ አትቀላቀሉ፣ አታድጉበትም። እናም በደንብ አስቡበት። ተራ አስተሳሰብ ተራ ሕይወትን ይፈጥራል። እናም ይህንን ውድ ሕይወት ሌሎች ሰዎችን በመምሰል ካሳለፋችሁት፣ ነገር ግን ታላቅነታችሁን መቼም ላታገኙት ትችላላችሁ። አሁንም ደግሜ ልንገራችሁ፣ የተለያችሁ ስትሆኑ ለሰዎች አትመቹ። የተለየ መንገድ ስትመርጡ ሰዎች ሊጠይቋችሁ ይችላሉ። በተለየ መንገድ ስታስቡ ሰዎች ሊነቅፏችሁ ይችላሉ። ብዙሃኑን ለመከተል እምቢ ስትሉ አንዳንድ ሰዎች ትተዋችሁ ሊሄዱ ይችላሉ። እናም በዚህ ቦታ ላይ ነው ደፋር መሆን የሚያስፈልገው። ምክንያቱም እውነተኛነት አብዛኛውን ጊዜ ለብቻ መቆምን ይጠይቃል። አብዛኛዎቹ ሰዎች ብቻቸውን መቆም አይፈልጉም። ተቀባይነትን፣ መታቀፍን፣ ማረጋገጫን ይፈልጋሉ። ነገር ግን እድገት ምቹ በሆነ ቦታ ውስጥ አይከሰትም። ሁሉም እድገት የሚጀምረው ከምቾት ቀጠና ውጪ ነው፣ ወይም ምቾት በማጣት ውስጥ ነው። ሁሉንም ሰው ለማስደሰት መሞከራችሁን ያቆማችሁበት ቅጽበት ወደ ራሳችሁ ማንነት ማደግ የጀመራችሁበት ዕለት ነው። የተለየ ሰው መሆን ማለት ትኩረት ለመሳብ አመፀኛ መሆን ማለት አይደለም። ያ ማለት ስለ ማንነታችሁ ታማኝ መሆን ማለት ነው። ስለ እሴቶቻችሁ፣ ስለ ራዕዮቻችሁ፣ ስለ ዓላማችሁ ሌሎችን የማይመቻቸው ቢሆን እንኳን ግድ ሊሰጣችሁ አይገባም። ይህች ዓለም እውነተኛነትን ከማስመሰል ይልቅ ታከብራለች። ማንኛውም ሰው መኮረጅ ይችላል። ራሱን የመምራት ደፋርነት ያለው ግን በጣም ጥቂት ሰው ነው። እናም መሪነት ሁል ጊዜ ከውስጥ ይጀምራል። ሰዎች ምን ይላሉ ብላችሁ መጠየቅን አቁማችሁ ምን አይነት ሰው መሆን እፈልጋለሁ ብላችሁ መጠየቅ ስትጀምሩ ያኔ መሪነታችሁ መውጣት ይጀምራል። ያ ጥያቄ ሁሉንም ነገር ይለውጣል። ትኩረታችሁ ወደ እድገታችሁ ከተቀየረ ከሌሎች ጋር ለመመሳሰል የምታጠፉትን ጉልበት ትቆጥባላችሁ። በራሳችሁ ላይ ኃይል መገንባት ትጀምራላችሁ። አእምሯችሁን አሻሽሉ። በአንድ ነገር ላይ ጽናታችሁን አሻሽሉ። ስብዕናችሁንም አሻሽሉ። ሰዎችን ለማስደመም ሳይሆን የራሳችሁን አቅም ለማሳደግ ስትሉ። በታሪክ ውስጥ ያሉ ታላላቅ ሰዎች በአንድ ወቅት ማንም አልተረዳቸውም ነበር። ሰዎች በራዕያቸው ላይ ይስቁ ነበር፣ በመንገዳቸው ላይ ይጠራጠሩ ነበር፣ በውሳኔዎቻቸው ይከራከሩ ነበር። ነገር ግን ቢሆንም በራሳቸው ውሳኔ ስለጸኑ ዛሬ የምናየው ደረጃ ላይ ደርሰዋል። ለምን? የሕዝብን አስተያየት ከመፍራት ይልቅ በራሳቸው ይተማመኑ ስለነበረ ነው። ያ ነው ትልቁ ድፍረት። እናንተም እንደዚህ አይነት ድፍረት ያስፈልጋችኋል። ለማደግ በወሰናችሁበት ዕለት ሁሉም ሰው አይደግፋችሁም። አንዳንዶች የቆየውን ወይም ያረጀውን የእናንተን ማንነት ይመርጣሉ። ትንሹን እናንተነታችሁን፣ ምቹ የሆነውን እናንተነታችሁን ይፈልጉታል። ነገር ግን በድሮ እይታዎች ውስጥ ታስራችሁ ማደግ አትችሉም። አንዳንዴ እድገት ሰዎችን ማሳዘን ወይም ሰዎችን ማስቀየም ይጠይቃል። ከአክብሮት ማጣት ሳይሆን ከራስ አክብሮት የተነሳ ነው። መሆን ወደ ነበረባችሁ ሰው ወይም መሆን ወደ ነበረባችሁ ማንነት እየተለወጣችሁ ስትመጡ ሁሉንም ሰው የግድ ማስደሰት የለባችሁ። ሁሉንም ሰው የግድ መረዳት የለባችሁም። በቃ ያ የጉዞ አካል ነው። ሁሉንም ሰው ማስደሰት አትችሉም። በመጨረሻም ማስመሰል ስታቆሙ ምን እንደሚፈጠር አስቡት። ሕይወታችሁ እንደገና የእናንተ ይሆናል። የህብረተሰብ አይደለም፣ የዘመኑ ፋሽንም አይደለም፣ የማያውቋችሁ ሰዎች አስተያየትም አይደለም። በቃ ነፃ ትሆናላችሁ። እናም ነፃነት ከትልልቅ የስኬት አይነቶች አንዱ ነው። ዓለም ሌላ አስመሳይ ሰው አያስፈልጋትም። ቀድሞውኑ በቂ የሚያስመስሉ ሰዎች አሏት። ዓለም በእውነት የምትፈልገው እውነተኛ ለመሆን የደፈሩ ሰዎችን ነው። ስለዚህ በማንነታችሁ ጸንታችሁ ቁሙ። ለጥቂት ጊዜ ብቻችሁን ብትሆኑ እንኳን ጸንታችሁ ቁሙ። ዛሬ ላይ ሰው የማይደግፋቸው የተለዩ የሚመስሏችሁ ሰዎች ነገ ሁሉም ሰው ሲያደንቃቸው
ታያላችሁ። የተለየ ለመሆን ድፍረት ይኑራችሁ። ታላቅነት የሚጀምረው እዚህ ጋር ነው። ሕይወታችሁ በአጋጣሚ የተሻለ አይሆንም። በለውጥ ውስጥ ነው የተሻለ የሚሆነው። አሁን ሁሉንም ነገር አብረን እንሰብስበው። ራስን መሆን፣ አለማስመሰልን፣ አለመኮረጅን፣ ሰዎችን ለማስደሰት አለመኖርን ተነጋገርንበት። ነገር ግን ዋናው ጥያቄ እዚህ ላይ እናንተ ማን እየሆናችሁ ነው? ራስን መሆን ማለት ሁል ጊዜ እንደነበሩ መቅረት ማለት አይደለም። በሕይወት እስካላችሁ ድረስ ትልቁ ኃይልና ትልቁ ምስጢር ያለው ራሳችሁን በመለወጥ ውስጥ ነው። አብዛኛዎቹ ሰዎች ሁኔታዎቻቸውን ለማሻሻል አያሌ ዓመታትን ያጠፋሉ። ነገር ግን ራሳቸውን ለማሻሻል ትኩረት ሰጥተው አያውቁም። አስተሳሰባችሁ ደካማ ከሆነ ውጤታችሁም ደካማ ይሆናል። የዕለት ተዕለት እንቅስቃሴያችሁም ደካማ ይሆናል። የወደፊት ጊዜያችሁም ባልተረጋገጠ ነገር ላይ ተንጠልጥሎ ይቀራል። በየቀኑ ልምዶቻችሁ፣ አስተሳሰቦቻችሁ፣ ድርጊቶቻችሁና ውሳኔዎቻችሁ እየተለወጡ መሄድ አለባቸው። ለመሆኑ ምን አይነት ሰው መሆን ትፈልጋላችሁ? በፍርሃት የሚመራ ሰው ወይስ በዓላማ የሚመራ ሰው? ሁል ጊዜ በሰው ዘንድ ያለውን ተቀባይነት ማረጋገጥ የሚፈልግ ሰው ወይስ በራስ አክብሮት የሚኖር ሰው? የሕይወታችሁ ጥራት የሚወሰነው መሆን በምትፈልጉት ማንነት ጥራት ልክ ነው። ለዚያ ነው እድገት ከመልክ ከቁመና በላይ አስፈላጊ የሆነው። በርካታ ሰዎች ስኬታማ ለመምሰል ትኩረት ያደርጋሉ። ጥቂቶች ብቻ ናቸው ዋጋ ያላቸው ሰዎች ለመሆን እጅግ እየደከሙ ያሉት። እውነተኛ ስኬት ከውስጥ ማንነታችሁ ይጀምራል። ስብዕና የጣት አሻራ አይደለም፣ መቀየር ወይም መለወጥ ይችላል። ስለዚህ ኃላፊነት ወስዳችሁ ሕይወታችሁን ከማይገባው አቅጣጫ ወደሚገባውና መሆን ወደምትፈልጉት ማንነት መቀየር ትችላላችሁ። በራሳችሁ ሕይወት ኃላፊነትን ውሰዱ። ራስን የመሆን ትልቁ ጥቅም በሕይወት ዘመናችሁ ውስጥ የማይናወጥ ሰላም ታገኛላችሁ። ሐሳቤን ሳጠቃልል ሁል ጊዜም ራሳችሁን ሁኑ። ሌሎች ሰዎች አስቀድመው ተይዘዋል። ማንነታችሁን መሸሸግ አቁሙ። የሰዎችን ማረጋገጫ መፈለግ አቁሙ። ጉዟችሁን ከሌሎች ሰዎች ጋር ማወዳደር አቁሙ። ኃይላችሁ ወይም አቅማችሁ መውጣት የሚጀምረው ራሳችሁን የተቀበላችሁበት፣ ራሳችሁን ያሳደጋችሁበት፣ በራሳችሁ ያመናችሁበት ዕለት ነው። ምክንያቱም ዓለም ሌላ አስመሳይ ሰው አያስፈልጋትም። እውነተኛውን እናንተነታችሁን ትፈልጋለች። ራሳችሁን ሁኑ። የእናንተ እውነተኛ ታላቅነት የሚጀምረው ራሳችሁን ከመሆን ነው። ክብረት ይስጥልኝ። አመሰግናለሁ። ቸርን ሰንብት።